ዮአዳን በፍጥነት ከሀገር መውጣት አለብሽ፣ ካልሆነ ግን እኔን የሚከታተሉኝ ሰዎች አንቺንም ይከታተሉሻል እያለች እንግዲህ ሂሩት ግራ እያጋባቻት ትገኛለች። በሌላ በኩል እውነት ለመናገር በጣም ያሳዝናል ማለት ነው። ዳግምዬ ፍቅር ፉንቃ ቢጤ እየያዘው ነው መሰለኝ። ሁሌ ስለ ሊዲያ እያሰበ ነው። አንቺ እኮ በዙሪያሽ ያሉ ሰዎችን ስለማታይ ነው እንጂ በጣም ብዙ የሚወዱሽና ዓይንሽን ገና ሲያዩ በፍቅርሽ የሚወርቁ ብዙ ሰዎች አሉ፣ ግን አንቺ ዙሪያሽን አታይም። እና ደግሞ ዮአዳን እውነት ለመናገር ብዙ ጊዜ አየኋት፣ ያን ያህል አንቺ እንደምታያት አይነት መጥፎ ልጅ አይደለችም። ደግሞስ ምን አድርጋሽ ነው ሁሉንም ነገር አባቴን ወስዳብኛለች፣ ሳሚንም ወስዳብኛለች፣ ምን ያልወሰደችብኝ ነገር አለ ዳግም ስትለው፣ አይ ሲጀመር ሳሚና ዮአዳን እኮ ይፋቀራሉ። ሲቀጥል አንቺ ዙሪያሽን ስለማታይና አንድ ቦታ ላይ ችክ ስላልሽ ነው እንጂ በፍጹም ያን ያህል የምትጎዳሽና መጥፎ ልጅ አይደለችም ዮአዳን። ስለዚህ እውነት ደግመሽ ደጋግመሽ ብታስቢበት ይሻላል ብሎ ሲላት፣ አንተ ማነህና አንተ ምን አገባህ ለእኔ የምታስበው? እስኪ ንገረኝ፣ እኔ ማንም ሰው አይወደኝም እያለች ራሷን የበታችነት ስሜት እንዲሰማት እያደረገች ነው እንግዲህ ሊዲያ ማለት ነው። በሌላ በኩል ሂሩት እንግዲህ ወንጀለኛ ሆና ጣሻ ለጣሻ እየሄደ ትገኛለች ማለት ነው። አንበሳ ሲያረጅ የዝንብ መጫወቻ ይሆናል የሚባለው ለካ እንደ ሂሩትና እንደ ሳሚናት አይነት ነው ማለት ነው። ዳግም ሳይቀር ዛሬ ምንጭቅጭቅ አድርጎ ነው። የእውነት ለልጅሽ የምታስቢ ከሆነ ከሊዲያ ብትርቂ ይሻላል። እንስሳ እንኳ አይደለም የሰው ልጅ እንስሳ እንኳ ለልጆቻቸው በጣም ያስባሉ። ስለዚህ አንቺ ደግሞ በጣም ወንጀለኛ ሴት ነች። ስለዚህ ልጅሽን ብታርቃት ይሻላል ብሎ ሲላት፣ አንተ ምን አገባህ እስኪ ንገረኝ፣ የሊዲያ ጠገባይህ ቆራርጬ ለጅብ ነው የምሰጥህ ስትለው፣ እሱን አንቺ ራቂ እንጂ እኔ እርቃለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ዮአዳን ድራማ ቀጣዩን ፓርት ይዤ መጥቻለሁ ማለት ነው ውዶችዬ። እውነት አስተማሪና በጣም ደስ የሚል ፊልም ነው። እንግዲህ ዳግም ፍቅር እየያዘው ይመስላል ከሊዲያ ጧት ማታ ስለሷ እያሰበ ይገኛል። በሌላ በኩል ምግብ ሰርታ እንግዲህ ይዛላት ማሂ ይዘለት ሂዳ ሰሚ ጋር ከዛ ዮአዳንም ነበረች። እንዴ አየሽ እኔ እኮ ብዬሽ ነበረ እንዴ ምንድነው የተባባላችሁ ሲል ሰሚ፣ እኔማ እዛ ከጸዳ ቤት አንበላም ብዬ ብያት፣ አይ ነይ እንሂድ ብላ በግድ ይዛኝ መጣች እያለች ስታወራ ነበር ማሂ ማለት ነው። ከዛም በኋላ እንዴ አረን ያጸዳለሁኝ አስቲቸዋለሁኝ አሁንማ እየወጥ እኮ ዋው በጣም ያምራል እያሉ ከዛም በኋላ ማሂ ሳቀች። እንዴ ለምንድን ነው የምትስቂው አሏት። አረ እንዲሁ ነው ዝም ብዬ ነው ማለቴ የሆነ ሰው ትዝ ብሎኝ። ያ ሰው ማን ነው? ፍቅረኛሽ ነው እንዴ? የድሮ ፍቅረኛሽ ነው እንዴ? ማን ምን ብላ በጣም ደነገጠች እና ተቆጣች። እንዴ ማሂ አረ እየተቆጣሽ ነው? ቆይ ምንሽ ነው አላት። ከዛም በኋላ እንዴ ተቆጣሁ እንዴ? አረ አይደለም መስሏችሁ ነው እንጂ። እሺ እና እንደዛ ከሆነ ስለ ድሮ ፍቅረኛሽ ለምንድን ነው የማትነግረኝ? እስኪ ንገሪኝ ሲላት፣ ስለምን የድሮ ፍቅረኛ ነው? በቃ እኔ ሄድኩኝ እናንተ ብሎ ብላ ተቆጥታ ሄደች ማለት ነው። ከዛም በኋላ ምንድነው አሁን የሚያስከፋ ነገር ተናገርን እንዴ ግን ዮአዳን አላት። አይ አረ በፍጹም ነገር ግን አላደል ያው ስለ ድሮ ፍቅረኛ ስናወራ ምናልባት የሆነ ነገር ተፈጥሮ ይሆናል ምናምን ብላ እንግዲህ ዮአዳንም ዝም አለች ማለት ነው። ከዛም በኋላ በሌላ በኩል ሳሚና ዮአዳን እንግዲህ እያወሩ ይገኛሉ። ዛሬ የሆነ ቦታ መሄድ አለብኝ ስትለው፣ እንዴ የት ነው ስላት፣ ከቻልክ አብረኸኝ ብትሄድ ይሄ ቤት በጣም ተይዟል፣ በዳዎች ተይዟል። ምክንያቱም ሂሩት ያኔ ሁሉንም ገንዘቦች እየተበደረችው የእናቴን ድርጅቱን እንዲሁም ቤቱን በሙሉ እንትን ብላለች። እሱን ደግሞ የማንከፍል ከሆነ እኔ ምን ሊያደርጉኝ እንደሚችሉ መገመት አያቅትህም እና የሆነ ነገር ማድረግ አለብን፣ ዛሬ ነው የመጨረሻ ቀን እያለችው፣ በቃ አታስቢ እኔ እያለሁ አንቺን ምንም አያደርጉሽም፣ ማንም አይነካሽም አላት ማለት ነው።
አውቃለሁኝ ታውቃለህ። እኔ እንጃ ብቻ ለራስህ ሳታስብ ቅድሚያ እኔን ስላደረከኝ ከልብ አመሰግናለሁ እያለችው ነበር። እና ምን ላድርግ ብለሽ ነው? ከዛም በኋላ ታውቃለህ አንቺ ራሱ እኮ በቃ ፈገግታሽ ምናምን እኔ ስሜቴን በግድ አውጥቼ መናገር አልችልም አለ። ከዛም በኋላ እንዴ እኔም እኮ ድሮ እንደውም አልችልም ነበር ታውቃለህ። ብዙ ጊዜ ውጭ ወጥቼ ስለማልጫወት ትምህርት ቤት ሲሄድ ከትምህርት ቤት ስመለስ የእናቴን እጅ ጥብቅ አድርጌ ይዝ ነበር። በሌላ በኩል ሊዲያና አበጀሽ እንግዲህ ወደ ሉሊት ጋር እየሄዱ ነበረ። ከዛም በኋላ እንደ አጋጣሚ ዳግም አገኛቸው። እንዴ እናንተ የት ነው የምትሄዱት ስላቸው እንዲህ ነው ወዲህ ነው እያሉ ቁጥርጥር ሲሉ ከዛ ሊዲያ የሴቶች ጉዳይ ነው እሷን ማት ነው እና መናገር ፈርታ ነው እዛ ነው የምንሄደው አለች። እሺ ብላ ከዛ እስኪ ንገሪኝ እንዴት ነው ያሳለፍሽው ነገር ምናምን እያለቻት እናቴ ትንሽ ነፍስ አወቅ አድርጌ ነው የሞተችው፣ ግን አባቴ ገና በልጅነት የነበር የሞተው እና ብታይ በየቦታው በየቤቱ አንዴ እናቴ እህት ጋር አንድ ጊዜ ደግሞ አባቴ ዘመዶች ጋር አንዴ እናቴ ዘመዶች ጋር እያልኩኝ ተንከራትቼ ነበር ያደግኩት እና ደግሞ ለአቅመ አዳም ስደርስ የእናቴን መሬትና የአባቴን መሬት እያሉ የቤተሰቦችን ውርስ እያሉ የአምላክ ባሽ እያለኝ አዲስ አበባ ይሻላል ብዬ ዝም ብመጣ እዚህም ያው ነው። እንዲህ ነው ልጅ አለቻት። በቃ ነው እንሂድ። ከዛ ዳግሜ እንግዲህ እውነት ለመናገር ከሊዲያ ፍቅር ይዞት ነው መሰለኝ ምስጥ እያለ ነው። ከዛ ማሂ መጣችና ምን ሆነህ ነው ዳግም ምን ሆነህ ነው አለችው። ምን ሆንኩኝ ማለቴ በጣም እንትን ብለሃል፣ የሆነ ሀሳብ ውስጥ እንትን ብለሃል። በዛ ላይ ደግሞ ደረቅ ዳቦ ነው እንደምትበላው። አይ ቅድም እኮ ሊዲያን እና በእጅሽን አግኝቻቸው ከዛም በኋላ የት ነው የምትሄዱት ብላቸው እዚህ ሐኪም ቤት አሉኝ። እንዴ ሐኪም ቤት እሷ ናት እንደ ይዛት የምትሄደው? ምን ሊዲያ ከመቼ ወዲህ ደግሞ ሊዲያ ይዛት ሄደች? አበጀሽን የሆነ ነገርማ አስባለች፣ የሆነ ነገርማ ሆናለች እያለች ደወለችላት። ከዛም በኋላ አዝነኝ ከሊዲያ ጋር አገሩን ልይ ብዬ ምናምን አለች። ከዛ አይ በቃ ስትመጪ እናወራለን ብላ ተቆጣቻት ማለት ነው። ሊዲያና አበጀሽ አሁን ላይ ገጥመዋል ማለት ነው። እኔ እንደው የፈራሁት የዋዲያንን እንዳይከረብቷት ብዬ ነው። እና ሂሩቴ እንግዲህ ከዚህ በኋላ ወደ ጣሊያን መሄድ አለብሽ። እኔ ወንጀለኛ ነኝ፣ ብዙ ነገሮችን ሰርቻለሁ። ስለዚህ እኔን የሚፈልጉ ሰዎች አንቺን ስለሚፈልጉሽ የግድ መሄድ አለብሽ እያለች ተቆጣቻት ማለት ነው። እሷ ደግሞ እኔ በፍጹም አልሄድም፣ አንቺ ደግሞ ጀግና ነሽ እናቴ፣ ስለዚህ ጀግንነትሽን ማሳየት አለብሽ ብትላት፣ አይ በአሁኑ ወድቅ ያለሁኝ አልችልም። ታስታውሻለሽ ያኔ እንኳ የሆነ ቁልፍ የሰጠሁሽ? ከዛ አስታወሰችና አዎ እኔና አባትሽ አንድ ነገር ብንሆን ይሄ የማምለጫሽ ዕድል ነው ብላ የሰጠቻት ቁልፍ ነበር። እሱም ዶላርና ፓስፖርት ነበረ ማለት ነው። አዎ ስለዚህ ለእኔ ብለሽ ማድረግ አለብሽ፣ መሄድ አለብሽ እያለች እንግዲህ ሊዲያ ባትፈልግም እንኳ ለመስማማት እየሞከረች ነው ማለት ነው። ዳግም ደግሞ ከቻልሽ አይቀር ከዚህ በኋላ ከሊዲያ ብትርቂ ይሻላል። አንቺን አሁን ፖሊሶች እየፈለጉሽ ነው፣ ከዕለታት አንድ ቀን ያገኙሻል። አንቺ እናት መሆን አትችይም። የዱር እንስሳት እንኳ ልጆቻቸውን በፍጹም ጥለው አይሄዱም። ያንቺ ግን በጣም ይለያል። ወንጀልሽን እንትን ለማለት አየህ አንተ ራሱ ልጅ የሳሚ እናትና እሷ ልጅነታችንን ያስታውሰናል እኮ ወይ ጉድ እያሉ ነበረ ማለት ነው። ከዛም በኋላ በጣም ለማንኛውም ግን ብትናገር ነገርኩ፣ ይሄ የተቀመክበት ራሱ ያስፈራል አለችው። ከዛም በኋላ አታስቢ፣ እኔ አልናገርም በፍጹም፣ ነገር ግን አንድ ቀን መያዛችሁ አይቀርም፣ ስለዚህ ከሊዲያ ብትርቂ ይሻላል እያለ እንግዲህ ዳግም አስጠነቀቃት ማለት ነው። እሷም ደግሞ ሊዲያን ልጅ ፊት ብትደርስ አንድ ነገር ነው የማደርግ፣ ከዚህ በኋላ ከሊዲያ ብትርቂ ይሻላል እያለች እንግዲህ እያስጠነቀቀችው ትገኛለች ማለት ነው። ወይዘሪት ሉሊት
እና እውነት ለምን